ሰውነታችን 50 ከመቶ የሚሆነው ክፍል ስብ ወይም ፋት ሲሆን ወንዶች ላይ ይሄንን ይመስላል። ይሄ ማለት ከሰውነታችን ጠቅላላ ክብደት ግማሽ የሚሆነው ፋት ወይም ስብ ሲሆን የተቀረውን ደግሞ አጥንቶቻችን፣ ጡንቻዎቻችን፣ ውስጣዊ አካላቶቻችን፣ ቆዳችንና ሌሎች አካላቶቻችን ሲይዙ ነው። ሴቶች ላይ ደግሞ 50 ከመቶ የሰውነት የስብ መጠን ይሄንን ይመስላል። እንዳያችሁት ወንዶች ላይ በአብዛኛው ስብ የሚጠራቀመው ሆድ፣ ወገብና አንገት አካባቢ ሲሆን ይሄም የሚሆነው በወንድነት ሆርሞን አማካኝነት ነው። ሴቶች ላይ ደግሞ በአብዛኛው ስብ የሚጠራቀመው መቀመጫ፣ ዳሌና እግር ታፋ አካባቢ ነው። ይሄም የሚሆነው በሴትነት ሆርሞን ምክንያት ነው። ነገር ግን በእነዚህና በሌሎች ሆርሞኖች መጠን ልዩነት ምክንያት እያንዳንዳችን ስብ የምናጠራቅምበት ቦታ ሊለያይ ይችላል። እንዲሁም እንዳለን የአጥንት አወቃቀር፣ የጡንቻ መጠንና ቁመት አንድ አይነት የስብ መጠን ኖሮንም አቋማችን ከሰው ሰው ሊለያይ ይችላል። 50 ከመቶና ከዚህ በላይ የሚሆን የስብ መጠን ካለን ለጤናችንም በጣም አደገኛ ነው። የቀን ተቀን እንቅስቃሴዎቻችንንም ለመስራት እንቸገራለን። የሰውነታችን 40 ከመቶ የሚሆነው ክፍል ስብ ወይም ፋት ሲሆን ወንዶች ላይ ይሄንን ይመስላል። ሴቶች ላይ ደግሞ 40 ከመቶ የሰውነት የስብ መጠን ይሄንን ይመስላል። እንዳያችሁት ከፍተኛ የስብ መጠን ከወንዶች ይልቅ ሴቶች ላይ የተሻለ እይታ አለው። ይህም የሚሆነው ሴቶች ካላቸው የስብ መጠን ላይ ከ10 እስከ 13 ከመቶ የሚሆነው ለሆርሞኖቻቸውና ለጤናቸው በጣም አስፈላጊ የሆነ በአጥንቶቻቸውና በውስጣዊ አካላቶቻቸው ውስጥ የተጠራቀመ ጠቃሚ ስብ ወይም ፋት ስለሆነ ነው። ይህ አስፈላጊ ስብ ወንዶች ላይ ከ2 እስከ 5 ከመቶ ብቻ ነው። ስለዚህ በንጽጽር የሴቶች 40 ከመቶ የስብ መጠን ማለት ለወንዶች 30 ከመቶ ማለት ነው። ምክንያቱም ሴቶች ከፍተኛ መነካት የሌለበት አስፈላጊና ጠቃሚ የስብ ወይም የፋት መጠን ስላላቸው። 40 ከመቶ የሰውነት የስብ መጠን ለወንዶችም ለሴቶችም ጤናማ የሚባል አይደለም። የሰውነታችን 30 ከመቶ የሚሆነው ክፍል ስብ ወይም ፋት ሲሆን ወንዶች ላይ ይሄንን ይመስላል። ሴቶች ላይ ደግሞ 30 ከመቶ የስብ መጠን ይሄንን ይመስላል። ይሄ ለወንዶች ጤናማ የሆነ የስብ መጠን አይደለም። ለሴቶች ግን ጤናማ ወደ ሆነ የስብ መጠን መግቢያ ነው። የሰውነታችን 20 ከመቶ የሚሆነው ክፍል ስብ ወይም ፋት ሲሆን ወንዶች ላይ ይሄንን ይመስላል። ሴቶች ላይ ደግሞ 20 ከመቶ የስብ መጠን ይሄንን ይመስላል። ይሄ ለወንዶች ጤናማ ወደ ሆነ የስብ መጠን መግቢያ ነው። ለሴቶች ጤናማና ምቹ የሚባለው የስብ መጠን ከ20 እስከ 30 ከመቶ ባለው ውስጥ ነው። የሰውነታችን 15 ከመቶ የሚሆነው ክፍል ስብ ወይም ፋት ሲሆን ወንዶች ላይ ይሄንን ይመስላል። ነገር ግን ጡንቻ ካለን ነው። ሴቶች ላይ ደግሞ 15 ከመቶ የሰውነት የስብ መጠን ይሄንን ይመስላል። ለወንዶች ጤናማ የሚባለው የስብ መጠን ነው። የሆዳችን ቅርጽም በመጠኑ ይታያል። ለሴቶች ወደ አስፈላጊ የስብ መጠናቸው በጣም ስለሚጠጋ ምቾት ሊነሳ ይችላል። ስፖርተኛ ወይም ደግሞ አትሌት ካልሆኑም ይሄንን የስብ መጠን ጠብቆ ማቆየት ሊከብድ ይችላል። የሰውነት የጡንቻ መጠን መዳበር ጥቅምን እዚህ ጋር ማየት እንችላለን። የዳበረ የሰውነት የጡንቻ መጠን ከሌለን ስብ በቀነስን ቁጥር የበለጠ የሚታየው አጥንታችን ነው። የሰውነታችን 12 ከመቶ የሚሆነው ክፍል ስብ ወይም ፋት ሲሆን ወንዶች ላይ ይሄንን ይመስላል። የሆዳችን ቅርጽና ጡንቻዎቻችን በደንብ ይታያሉ። ሴቶች ላይ ደግሞ 12 ከመቶ የስብ መጠን ይሄንን ይመስላል። እዚህ የስብ መጠን ላይ መቆየት ለሴቶች የማይመከርና ተወዳዳሪ ስፖርተኛ ካልሆናችሁ በጣም ከባድ ነው። የሙድ ወይም የጸባይ መዛባት፣ የወር አበባ መዛባት ወይም መቅረት እና ሌሎችም ነገሮች የመከሰት እድላቸው ከፍተኛ ነው። ስለዚህ ከዚህ የሰውነት የስብ መጠን በታች መውረድ ለሴቶች ጤናችሁን አደጋ ላይ ሊጥል ይችላል። ወንዶች ላይ 10 ከመቶ የሰውነት የስብ መጠን ይሄንን ይመስላል። ለወንዶች ጤናማ የሚባለው የስብ መጠን ከ10 እስከ 20 ከመቶ ባለው ውስጥ ነው። ወንዶች ላይ 5 ከመቶ የሰውነት የስብ መጠን ይሄንን ይመስላል። ይሄ ወደ አስፈላጊ የስብ መጠናችን በጣም ስለሚጠጋ ለወንዶች ጤናማ ያልሆነ የስብ መጠን ነው። የሙድና የጸባይ መቀያየር፣ አቅም አለመኖር፣ የቀን ተቀን እንቅስቃሴዎቻችንን ለማከናወን መቸገር፣ ተወዳዳሪ ስፖርተኛ ወይም አትሌት ካልሆናችሁ ለወንዶች ይሄንን የስብ መጠን ጠብቆ ማቆየት በጣም አስቸጋሪ፣ ከባድና ጤናማ ያልሆነ ነው። በአጠቃላይ ለብዙ ሰዎች ጤናማ የሚባለው የሰውነት የስብ መጠን ለሴቶች ከ30 ከመቶ እስከ 20 ከመቶ ባለው ውስጥ ሲሆን ለወንዶች ደግሞ ከ20 ከመቶ እስከ 10 ከመቶ ባለው ውስጥ ነው። ከወደዳችሁትና ከጠቀማችሁ ሴቭ፣ ሼር እና ፎሎ ያረጋችሁ አመሰግናለሁ። ይመቻችሁ።